የአሜንት ኃላፊነቱ የተወሰነ የግል ማህበር የሺ ጋብቻ ካርኒቫልና ኤክስፖና ሜሪጆ ኢትዮጵያ አብሮ ለመስራት የመግባቢያ የስምምነት ሰነድ ተፈራረሙ። በያሜንት ኃላፊነቱ የተወሰነ የግል ማህበር የሺ ጋብቻ ካርኒቫልና ኤክስፖ በኩል የድርጅቱ መስራችና ፕሬዝዳንት አቶ አስናቀ አማኑኤል፣ በሜሪጆ ኢትዮጵያ በኩል ደግሞ የድርጅቱ መስራችና ዋና ስራ አስፈጻሚ የሆኑት ሲስተር ዘቢደር ዘውዴ በስምምነቱ ሰነድ ላይ ፊርማቸውን አኑረዋል። በፊርማ ስነ ስርዓቱ ላይ የቦርድ አባላት፣ ከፍተኛ የሥራ ኃላፊዎች፣ አምባሳደሮችና በጎ ፈቃደኛ አርቲስቶች ተገኝተዋል። የአሜንትና ሜሪጆ ኢትዮጵያ የጋራ በሆኑ የሥራ መስኮች አብረው እንደሚሰሩ የተገለጸ ሲሆን የአሜንት ኃላፊነቱ የተወሰነ የግል ማህበር የሺ ጋብቻ ካርኒቫልና ኤክስፖ መስራችና ፕሬዝዳንት አቶ አስናቀ አማኑኤል ስለ ስምምነቱ እንዲህ ብለዋል። ሞቷችንም የሚለው ምንድነው? ቤተሰብን መመስረት ሀገርን መገንባት ነው ብለን ነው የምናስበው። ስለዚህ ጠንካራ ቤተሰብ ካለ ጠንካራ ሀገር ይኖራል። አሁን ሀገራችን ውስጥ የምናየው ችግር በሙሉ ወደ ኋላ ሄዳችሁ ብትመለከቱ ያው ከቤተሰብ የሚጀምር ነው። የተረበሸ ቤተሰብ የተረበሸ ትውልድ ይፈጥራል። ትውልዱም ደግሞ ሀገር ይረብሻል ማለት ነው እንደምናየው። ስለዚህ ጠንካራ ቤተሰብ ላይ መስራት ወደ ዋናው ወደ አስኳሉ ጉዳይ እንግባ ብለን ነው እየሰራን ያለነው። እንግዲህ ራዕያችን ይሄ ነው። እንግዲህ ከዚህ ራዕይ ጎን እንግዲህ የሚተባበሩን ሰዎች ስናስብ ሲስተር ዘቢደርን እንግዲህ አንድ አምባሳደራችን አድርገን እንድትሰራ ስንጠይቅ ሀሳባችንን ከገዛች በኋላ ፈቃደኛ ሆናለች። የሜሪጆ ኢትዮጵያ መስራችና ዋና ስራ አስፈጻሚ ሲስተር ዘቢደር ዘውዴ በበኩላቸው በኢትዮጵያችን ቤተሰብ እየፈረሰ ነው። በተለይ በጣም ብዙኛ ከጎዳና ጋር ወላጆቻቸውን ካጡ ከቤተሰብ ጋር እንሰራለን። ያው እንደምታዩት በጣም የሚያሳዝነው በቤተሰብ ምክንያት ነው። ቤተሰብ ላይ ስላልሰራን ጄኔሬሽን እየፈረሰ ነው። ስለዚህ እዛ ላይ እናንተ ትልቅ ስራ ስለምትሰሩ በጣም ደስ ብሎኝ ነው እኔ የተቀበልኩት። በመርሃ ግብሩ ላይ ከተሳተፉ መካከል የሁለቱ ድርጅቶች በጋራ መስራትን በተመለከተ አስተያየት ሰጥተዋል። ከነዚህም መካከል አርቲስት ይገረም ደጀኔ እንዲህ ብሎ ነበር። ትዳር እንዳይፈርስ ስንሰራ ወደ ጎዳና የማይወጡ ልጆች እንዲፈጠሩ ያምኔት በራሱ እየሰራ ነው። ትዳርን ፈርሶ የሆነ የተወሰኑ ነገሮች ደግሞ ሲፈጠር ደግሞ ሜሪጆ ያንን እያነሳ ደግሞ እየተንከባከበ ይቆያል። ስለዚህ ከናንተ ከሁለታችሁ እንደ ግለሰብ እንደ ተቋም ብቻ ሳይሆን እንደ ግለሰብ ጽናትን ዓላማን ከግብ ለማድረስ የሚከፈል መስዋዕትነትን ብዙ ነገሮችን እንማራለን ማለት ነው። ስለዚህ እነዚህ የሁለት ተቋሞች እውነት ለመናገር አምባሳደር በመሆኔም ፕራውድ አደርጋለሁ። ድልድይ እኔ በመካከል ያለው ድልድይ ነኝ ብዬ ነው የማስበው እና ፕራውድ አደርጋለሁ፣ ኩራት ይሰማኛል። አቶ ብሩክ በበኩላቸው እኛ ቤተሰብ እንገነባለን፣ ቤተሰብ መመስረት ደግሞ ሀገርን መገንባት ነው ብለን እናስባለን። ቤተሰብ ስንመሰርት ደግሞ የደከሙትን የዛሉትን በተለያዩ ማህበራዊ ቀውስ ውስጥ ያሉትን ደግሞ እናንተ እያከማችሁ ነው ያላችሁት። መንፈሳዊና አካላዊ ከዛ ሞራላዊ በሆነ መንገድ ደግሞ ይህን ትውልድ ካከም ነው በእርግጠኝነት እኔ የሚታየኝ ይህንን ሳይ የኢትዮጵያ ነገ ትክክልና ትንሣኤ ያለው እንደሚሆን አምናለሁ። አስኮ በሚገኘው የሜሪጆ ኢትዮጵያ ቅጥር ግቢ ውስጥ የሚገኘውንና ወደ መጠናቀቅ የደረሰውን የመጀመሪያ ደረጃ ሆስፒታል የድርጅቱ መስራችና ዋና ስራ አስፈጻሚ የሆኑት ሲስተር ዘቢደር ለዕለቱ እንግዶች አስጎብኝተዋል።